እንዴ! ሰው የሟችን ቃል ወይ የሟችን ኑዛዜ በታማኝነት ለመፈጸም የሚተጋ ዓለም ውስጥ እየኖረ ያው የሆነው ጌታ በአብ ቀኝ ያለው የመጨረሻው ንግግር እንዴት ችላ ይላል እንዴ? የዚህ ጌታ የመጨረሻ ንግግር ምን ነበር አትሉኝም? እኮ እንደሱ ነው የሚባለው። በማርቆስ ወንጌል ምዕራፍ 16 ቁጥር 15 እና 16 ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ታዲያ እንዴት ዝም እላለሁ እንዴ? ኢየሱስ ያድናል፣ መዳን በሌላ በማንም የለም ማለት የለብኝም እንዴ?